ሰላም ጤና ይስጥልኝ ውድ የዚህ ዩቲዩብ ቻናል ተከታዮች እንዴት አላችሁልኝ እያልኩ በዚህ የዩቲዩብ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም የትምህርት አይነቶችን በኦንላይን እያስተማርኩ እገኛለሁ። በየትኛውም የዓለማችን ክፍል ሆናችሁ በቀጥታ ለመማር ጊዜና ቦታ አልመቻችሁ ያላችሁ የቻናላችን ቤተሰቦች በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በስልክ በመደወል ከታች ቪዲዮ ላይ ባስቀመጥኩት ስልክ ያናግሩን። በኦንላይን በሚመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ውድ የቻናላችን ቤተሰቦች ዛሬ ይዤላችሁ የመጣሁት እንግሊዘኛ ለመናገር ቀለል ካሉ ቃላት መካከል መሰረታዊ የሆኑ ቀላል የእንግሊዝኛ ቃላትን በአማርኛ እየፈታሁ አሳያችኋለሁ። እናንተ ቪዲዮውን ስትመለከቱ ለሌሎቹ እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ከዚህ በመቀጠል የማሳያችሁ እንግዲህ ስራዬን እጀምራለሁ ማለት ነው። እንግሊዘኛን በቀላል ዘዴ ማስተማር እንዴት እንደሆነ ታያላችሁ ማለት ነው። እንግሊዘኛ አለ በአማርኛ ሲነበብ፣ ከዛ ደግሞ ወደ አማርኛ ሲተረጎም፣ በአማርኛ ሲነበብ ወደ አማርኛ ሲተረጎም እንዴት እንደሆነ እናያለን ማለት ነው። እሺ እንግሊዘኛ ይሄ የምታዩት ኤን በአማርኛ ሲነበብ ማን ይላል። ወደ አማርኛ ሲተረጎም ደግሞ ሰው፣ አገልግሎቱ ሰው ሆኖ ለወንድ ነው። ማን ካልን ሰው ለወንድ ማለት ነው። ውማን ካልን WOMAN ውማን ይሆናል ማለት ነው። ውማን ሰው ነው። ሰው ለማን? ለሴት ከጾታ ጾታ በሁለት ይከፈላል። ፊሜል እና ሜል ተብሎ ወንድና ሴት ማለት ነው። ለወንድና ለሴት። ስለዚህ ማን ለወንድ ይሆናል፣ ውማን ደግሞ ለሴት ማለት ነው። ይሄ ደግሞ ቻይልድ CHILD ቻይልድ ይላል። በአማርኛ ሲነበብ ቻይልድ ይላል። ምን ማለት ነው? በአማርኛ ሲተረጎም ልጅ ማለት ነው። ሌላው BOOK ቡክ በአማርኛ ሲነበብ ቡክ ነው የምንለው። ወደ አማርኛ ሲተረጎም መጽሐፍ። ካፕ CUP ካፕ እንላለን። ይሄ በአማርኛ ሲተረጎም ሲኒ፣ የቡና ወይም የሻይ መጠጫ ስኒ ማለት ነው። ከዛ ደግሞ እነዚህ ምኖች ናቸው? ስሞች ናቸው እስካሁን ያሉት እና አሁንም እስከዚህ ድረስ ያሉት፣ እስከዚህ መስመር ድረስ ያሉት የማመለክታችሁ ስሞች ናቸው። ከዚህ ወደ ላይ ያሉት እና እመለሳለሁ እዚህ ላይ CAT ኬት እንላለን። ድመት ማለት ነው። ኬት ድመት። DOG ዶግ የምንል ውሻ ማለት ነው። COW ካው እንላለን። ካው። ላም ማለት ነው። GOAT ጎት። ፍየል ማለት ነው። PEN ፔን። እስክርቢቶ። እንግዲህ እነዚህን የለቀው ፊደላትን በአማርኛው ፊደላትን በእንግሊዘኛው ሌተሮችን አንድ ባንድ እንደዚህ እየለቀው ማስነበባችሁ ለጀማሪዎች ነው።
ሌሎቹ እንደምታውቁ እርግጠኛ ነኝ ከጀማሪዎች መነሳት ስላለብኝ ግን በደንብ ማወቅ ስላለባችሁ ነው። እና እነዚህ ከዚህ በላይ ያሉት ምን ተብሎ ይጠራሉ? ስም ናውን መጠሪያ ናቸው። እነዚህ ይቺ መስመር ደግሞ ይቺ መስመር ግስ ናት። ሁለት ግሶች አሉ። ሲ ኢ ኢ ሲ እንላለን። ተመለከተ ማለት ነው። ተመለከተ ወይም አየ ተመለከተ ወይም አየ ማለት ነው። ኢኤቲ ኤት ኤት ብለን እናነበዋለን። ተመገበ ማለት ነው። ግስ ነው። ሁለቱ መስመር ማለት ሁለቱ ቃል ግስ ነው። ከዛ ወረድ ስንል ደግሞ ይቺኛዋ መስመር ቅጽል ናት። የመጨረሻዋ መስመር ቅጽል ቢ አይ ጂ ቢ አይ ጂ ቢግ እንላለን ማለት ነው። ትልቅ ማለት ነው። ትልቅ። ስለዚህ ይሄ ምን ተብሎ ይጠራል መሰላችሁ? ቅጽል ተብሎ ይጠራል። ከዛ ቀጥሎ የምናገኘው ደግሞ ይሄኛው አርኢዲ ሬድ እንላለን። ሬድ ማለት ቀይ ቀለም ነው። ይሄ የቀለም አይነት ነው። እንግዲህ የቃል ክፍሎች በአማርኛው በእንግሊዝኛ ሳይሆን በአማርኛው 5 ናቸው ይላል። ስም፣ ግስ፣ ተውሳከ ግስ፣ መስተዋድድና ቅጽል ናቸው። ስለዚህ ከነዚህ መካከል 3ቱን አሳይቻችኋለሁ። ስም እስከዚህ ድረስ ያሉትን፣ ይቺኛዋ መስመር ግስን፣ ይቺኛይቱ መስመር ደግሞ ቅጽልን አይተናል። ቢግ ትልቅ፣ ሬድ ቀይ እነዚህ ቅጽሎች ናቸው። እና እነዚህን በቀላል ዘዴ በቀን ቢያንስ 5 ቃል ማወቅ ቻለን ማለት ብዙ ነገር ነው። በየቀኑ 5 ቃል አሁን ለምሳሌ ዛሬ ማን፣ ውማን፣ ቻይልድ፣ ቡክ፣ ከፕ የሚሉትን እነዚህን ቃላት 5ቱን ቃላት አውቀን ሸምድደናቸው ብንውል ለነገ ደግሞ አሁንም ልክ እንደዛ ሌላ አሁንም 5 ቃላትን ኬት፣ ዶግ፣ ካው፣ ጎት፣ ፔን የሚሉ ቃላትን አሁንም ሸምድደን አውቀናቸው ብንውል የብዙ ቃላትን መለማመድ እንችላለን እና እንግሊዘኛ መለማመድ በቀላሉ እንችላለን ማለት ነው። ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበር። ነገ በሌላ ርዕስ ወይም ሌላ ነገር ይዤላችሁ እስከምመጣ ድረስ ደህና ሁኑ።